ስሜ አለማየሁ ቱሉ እባላለሁ። የወረዳ 2 ነዋሪ ነኝ። እንግዲህ ይሄ አካባቢ ከአራት አመት በፊት እንደሚታወቀው በጣም ከባድ አደጋ ደርሶ ነበር፣ የጎርፍ አደጋ። በዛም ወደ 8 ሰዎች ናቸው ተጠቂ የሆኑት የሞቱት ማለት ነው። በንብረት ላይ በህይወት ላይ ከፍተኛ ጉዳት ነው ያደረሰውና እንግዲህ ይህም ስጋት ስላለ በዚህ አመትም አንዳንድ ስጋት ያለባቸው ቦታዎችን በመለየት ከመንግስት ጋራ በመሆን ቦታዎችን ማጽዳት ችለናል እና አሁን ይሄ የተሰራው ስራ ትልቅ ሪሊፍ ነው የሚሆነው። በጣም ጥሩ አድርጎ የሚል ይመስለኛል እና ጥሩ ስራ ነው የተሰራው። ብዙ ነገር ይከላከላል ብለን ተስፋ እናደርጋለን። ተስፋዬ ቦጋለ ነው የኖርኩት። ወደ ከ80 ዓመተ ምህረት ጀምሬ ይሄ ወንዝ አውቀዋለሁ። ወንዙ ከዛ ጊዜ ጀምሮ በየጊዜው የህዝብ ስጋትና ወይ ደግሞ እንዴት ነው መስመር ይዞ ከመሄድ ከመስመር እየወጣ አፈር እየሞላ በተለይ ለመካነ ኢየሱስ ሰሚናሪ ስጋት የሆነበት ጊዜ ነው። በአሁን ሰዓት ግን መንግስት ከድልድይ አካባቢ የጀመረውን የኮሪደር አሰራር እያደነቅ ነው። መካነ ኢየሱስም በከፊል ከችግር አድኖታል። በመካነ ኢየሱስ ሰሚናሪ በተማሪ ዶርሚተሪ ላይ ግን ስጋት አለ። አሁን በዚህ ሰዓት የአፈር ጠረጋ ተደርጎልናል። የአፈር ጠረጋው ደግሞ ቢያንስ ከ60-70% በላይ ስጋቱን ቀንሶልናል። ስለዚህ አሁን ያለን የወንዝ ስጋት አሁን በሚደረገው ጠረጋ ጥሩ ሀሳባችንን ትንሽ ያዝ ያደርግልናል ብለን እናስባለን። የወንዙ ሂደት ግን ከቅርብ ጊዜ ወዲህ አስፈሪ ነው። ያው ሁሉም ሰው እንደሚረዳው አንዴ ዝናብ ይበዛል፣ አንዴ ዝናብ የለም። ግን አሁን ለምሳሌ የዚህ ወንዝ ስጋት ሁሌ ለኔ የምረዳው ልክ መስከረም መውጫ ላይ ነሐሴና መስከረም ላይ ነው። ከሐምሌ ጀምሮ ስጋት ለምን መሬቱ ይጠግባል፣ የውሃ ክብደቱ ይጨምራል። አሁን ግን የቆፈር ነው ያንን ስጋት እንዳልኩት ከ70 እና 60% ይቀንሳል ብዬ አስባለሁ። አሁንም ደግሞ እግዚአብሔር ይመስገን ጥሩ ነው ብዬ አስባለሁ።